ይህች ደጅ የእግዚአብሔር ደጅ ናት፣ ጻድቃንም ይገቡባታል። መዝሙር 117 ከቁጥር 20። ዛሬ የምናስመለክታችሁ ከአዲስ አበባ 250 ኪሎ ሜትር ርቀት ላይ ወደሚገኘው ከ500 ዓመታት በላይ ወደ አስቆጠረው በጸበሉ እውር ወደ በራበት በዕለት ስለት ሰሚነቱ ወደሚታወቀው በአብነት ትምህርት ቤቱ ለቤተ ክርስቲያን ብሎም ለትውልድ ተተኪ ደቀ መዛሙርትን ወደሚያፈራው በንብ መንጋ የሚጠበቅ ታሪካዊ ቅርስን የያዘ ቤተ መዘክር ወዳለው የጉርሜ ደብረ ሕይወት አቡነ ገብረ መንፈስ ቅዱስና ደብረ ጽጌ ቅዱስ ሩፋኤል ቤተክርስቲያን ይሆናል። አብራችሁን ቆዩ። የተመሰረተው በ14ኛው መቶ ክፍለ ዘመን ነው። በ1463 ዓመተ ምህረት በአፄ በዕደ ማርያም ዘመነ መንግስት ነው የተመሰረተው። የመሰረቱት አራቱ ቅዱሳኖች ናቸው። ዘበእስራኤል፣ ትጉህ አምላክ፣ ናዖድ፣ ኢያቄም ይባላሉ። ከዚህ ከአራቱ ቅዱሳን አንዱ የአቡነ ገብረ መንፈስ ቅዱስን ታቦት ነው ይዘው የመጡት። እንግዲህ ቅዱሳኖቹ የተነሱት ታቦት ይዘው የመጡት ከእስራኤል ሀገር ነው። ከዛ ደግሞ ወደ መጀመሪያ ጎንደር ነው ያረፉት። ከጎንደር ወደ ሸዋ ነው የመጡት። ወደ ሸዋ መጥተው ወደዚህ ወደ መጓ መውረጃ የቅዱሳን ማረፊያ የሚባል አለ። ሜዳውን ጨርሶ አፋፉ ላይ እዚያ ነው ያረፉት። እዚህ አርፈው ቦታቸውን ነው የሚያሳርፉበትን የእግዚአብሔር በመንፈስ ቅዱስ መሪነት ስለሆነ የመጡት የሚያርፉበትን ቦታ ነው ያረፉት። ከዚህ ከአራቱ ቅዱሳን አንዱ ኢያቄም የሚባሉት የአቡነ ገብረ መንፈስ ቅዱስን ታቦት ጉርሜ ቆላ በሚባል መጀመሪያ ያሳረፉት እዚህ አይደለም፣ ገዳም አላቸው ሌላ፣ እዚያ ነው ያሳረፉት። ከዚህ የተወሰነ ጊዜ እዚያ እንደቆዩ እዚህ ቦታው ላይ ንግድ የሚባሉ ትልቅ አባት እግዚአብሔር በራእይ የሚያነጋግራቸው ሚስጥር የሚገልጽላቸው አባት ስለነበሩ የእሳቸው መኖሪያ ነበር ይሄ ቦታው። እንግዲህ ይሄ ከ500 ዓመት በፊት ማለት ነው። ምንድነው ያሉት? እኛ አባት በራእይ ሲነግራቸው እግዚአብሔር ይሄ ቦታ እዚህ ቦታ ላይ የገብረ መንፈስ ቅዱስ ታቦት ከቆላ ከገዳም ይመጣል። ይሄ ቦታ ለልጆች አይወርስም፣ አይተላለፍም። ይሄ የሚሆነው የእግዚአብሔር ታቦት የሚያድርበት መስዋዕት ዕጣን የሚያርግበት ጸሎት ወደ እግዚአብሔር የሚያርግበት ስለሆነ በዚህ ቦታ ላይ ገብረ መንፈስ ቅዱስ ይመጣሉ፣ ታቦት እዚህ ቦታ ላይ ይመጣል፣ ቤተክርስቲያኑ ይሰራል የሚል ራእይ ስላዩ እኛ አባት ኑዛዜ ሲያተርፉ እዚሁ እልፍኝ ቅበሩኝ ነው ያሉት። እልፍኝ ቅበሩኝ፣ ገብረ መንፈስ ቅዱስ ይመጣሉ፣ እግዚአብሔር ነግሮኛል። ይሄ ቦታ የእግዚአብሔር ታቦት የሚያድርበት ነው፣ ለኔ ልጆች አይተላለፍም። ይሄ የታቦት ማደሪያ ነው የሚሆነውና እዚሁ ቀበሩኝ። ምናልባት ምንድነው ታቦት የሌለበት ቦታ ላይ ክርስቲያን እንዲቀበራችሁ ቢሏችሁ ለሚመጣ ወዳ በቁሌን ጓንዲት የምትባል በቁሌን ከፈሉ ብለው ኑዛዜ ያተርፈው ነው ያረፉት እኛ አባት። ስለዚህ በዚህ ምክንያት እግዚአብሔር የተናገረው ስለማይቀር እሳቸው ሚስጥሩን ስለገለጸላቸው እሳቸው ቤታቸውን የተቀበሩት ታቦት ሳይኖር እዚህ ከዚያ ወዲያውኑ ከገዳም እንዲመጡ ተደርጓል። ታቦቱ እንዲመጡ ሲያረጉ አባቶቻችን የቀደሙት አባቶቻችን ሲያረጉ ከገዳም ይዘው ሲመጡ ሜዳ ላይ አለ፣ አንድ ሜዳ አለ። እዛ ቦታ ላይ የእግዚአብሔር ታቦት አርፎ ወረብ ምስጋና ቀርበው ወደዚህ ሲያመጡ እዚያ ታቦቱ አረፈበት ቦታ ላይ ለምልክት የእግዚአብሔር ታሪክ ኩምበል የሚባል ዛፍ በቅሎበታል። የሚታይ ነው። ኩምበል ይባላል ዛፉ። ኩምበል የዛፉ ስም ነው በአማርኛ። በግዕዝ ደግሞ ባልወጥ ነው የሚለው መጽሐፍ ቅዱስ ትንቢተ ሆሴዕ ምዕራፍ 4 ቁጥር 14 ላይ ስሙ ተጠቅሷል። ይሄ ዛፍ የሚለው በግዕዙ ባልወጥ ነው የሚባለው፣ በአማርኛ ግን ኩምበል ነው የሚባለው። በዚህ አካባቢ ዛፉ ሌላ ቦታ የለም ለተአምር። እዛ ታቦቱ አቡ ያረፉበት ቦታ ላይ ነው ይሄ ዛፍ የበቀለው። የ500 ዓመት እድሜ ያለው ዛፍ አለ። አመሰራረቱ እንዲህ ነው። የቀበሌው ስም ጉርሜ ነው የሚባለው፣ አካባቢው ስም ጉርሜ ማለት የሰው ስም ነው። መጀመሪያ ለዚህ አካባቢ እንደ ሁለተኛው አዳም እንደማለት ነው። ሰው ሳይኖር ይሄ መኖር ሳይጀምር የሰው ልጅ እዚህ መጀመሪያ የመጡት ጉርምኝና አደሮ ይባላሉ። ወንድማማቾች ናቸው። አደሮ 16 ልጆች ወልዷል። ጉርምኝ 2 ልጆች ወልዷል። መስራቾች ናቸው ማለት ነው። እዚህ አካባቢ እዚህ ቀበሌው ላይ መጀመሪያ የሰው ልጅ መኖር ሲጀምር እነሱ ናቸው የገቡት። በሰውየው ስም ጉርሜ ተብሎ ይጠራል ማለት ነው። ምንድነው ቃል ኪዳኑ? ለዚህ ላይ ማነው ለንግዴ ለሚባሉ ጻድቅ እግዚአብሔር በራእይ ሲገልጽላቸው በዚህ ቦታ ላይ ቤተክርስቲያን ይሰራል፣ ያው ቤተክርስቲያን ይሰራል። በዚህ ቦታ ላይ ጸሎት ስዕለት የሚሰማበት እግዚአብሔር መልስ የሚሰጥበት ቦታ ይሆናል
ለልጆች አይተላለፍም ቅድም እንደገለጽኩት እንዲህ ነው ያላቸው። በዚያ ቃል ኪዳን መሰረት እዚህ ቦታ ላይ በግልም ይሁን በማህበርም ይሁን በአገሩ ላይ እዚህ አሁን ህዝቡ በሽታም ወረርሽኝ ቢመጣ ምንም ችግር ቢመጣ ህዝቡ ተሰብስቦ አንድ ቀን ብቻ መጥቶ ከተናገረ ወዲያው ነው መልስ የሚያገኘው። ይሄ ጸሎት የሚሰማበት ቦታ ነው። ብዙ አባቶቻችን አዋቂዎች ሊቃውንት የነበሩበት ጸሎት መስዋዕት ያሳረጉበት ቦታ ስለሆነ በዚህ ቃል ኪዳን መሰረት ህዝቡ በዚህ በደንብ ነው የሚያምንበት። የመንዝ ህዝብ ጠቅላላ ልዩ ልዩ የህግና ስነ ስርዓት ክፍል ቢሮ አለ። እሱ ማለት ምንድነው? በዚህ አካባቢ አሁን ቤተክርስቲያኑ በጣም የሚታወቅበት በዚህ አካባቢ በድሮ ቢሆን ሰው አሁን በገንዘብ እንኳን በሆነ ነገር ቢካካድ ሌላ ነገር ውስጥ ነበር የሚገባው ህዝቡ። ካካደው እግዚአብሔር ያውቀዋል ብለው ሁለት ሰዎች የተዋሉትን ውለታ አንደኛው አላረክም አልሰጠኝም ወይ አላረክልኝም ቢለው ሌላ በቀል ነበር የሚገባው በድሮ ቢሆን። አሁን ግን የህግና ስነ ስርዓት ክፍል አለ። እነዚህን ሰዎች ቤተክርስቲያን ይመንልኝ በመስቀል ብላ በመጥሪያ ተጠራዋል። ቤተክርስቲያን ሰውየው ይጠራዋል። መጥቶ ይሄን ነገር አላረኩም ካለ በአቡነ ገብረ መንፈስ ቅዱስ መስቀል ይታመንልኝ ካለ አይምልም ሰውየው። ይሄ ግቢው ሲገባ ያምናል። አስማምተው የራሱ ባለሙያዎች አሉ፣ ይሄን የሚሰሩ ዳኞች አሉ። አስማምተው አስታርቀው ጸብ ክርክር እንዲጠፋ ትልቅ ስራ የሰራችው እቺ ቤተክርስቲያን ነች። በስፍራው በጸበሉና በታቦቱ የሚደረጉ ገቢራተ ተአምራቶች በአባቶችና በአካባቢው ነዋሪዎች እንዲህ ይመሰከራል። እዚህ ቦታ ላይ መጥቶ ምንም ይሁን የተፈጠረ ችግር ካለ መጥቶ አቡነ ገብረ መንፈስ ቅዱስ አምላከ ገብረ መንፈስ ቅዱስ ብሎ ህዝቡ ከለመነ ወዲያው ነው የሚሆንለት፣ ይሳካለታል፣ ይፈጸምለታል። ከዚያም በላይ በደብሩ ላይ ያለው ገቢረ ተአምር ጠበል አላቸው። ከነጭ ገደል ላይ ነው ጠበላቸው የሚወጣው። እጅግ በጣም የገደሉ ርዝመት ከ100 ሜትር በላይ ነው የሚሆነው። ከዛ ላይ ነው የሚወጣው። በዚህ ጠበል እንደ ዋናው ስንቱ ይነገራል እንጂ ዋናው 12 አመት የአይን ብርሃኑን ከልክሎት የዚሁ ቀበሌ ሰው በአንድ ቀን ጠበላቸውን ቀብቶ አይኑ በርቶለታል። ቆሞ የማይሄድ ሰው በአንድ ቀን ተጠምቆ ማታ ቆሞ ሄዷል በእግሩ። ባጋንንት መንፈስ የሚሰቃዩ ደግሞ ብዙዎቹ በሌላ ቦታ እንደው ስም አልጠቅስም እንጂ 3 ወር 4 ወር ሌላ ቦታ ሲሰቃዩ ከርመው እዚህ ቦታ መጥተው ግን በአንድ ቀን በገብረ መንፈስ ቅዱስ ጠበል በመስቀላቸው ከተጠመቀ በኋላ አጋንንቱም ሁለተኛ የማይመለስም እነሱ ላይ። ይሄ ልዩ ተሰጥኦ የአቡነ ገብረ መንፈስ ቅዱስ በረከታቸው ነው። ይሄ ስጦታቸው ነው እና በሳቸው ጠበል መጥቶ ከተጠመቀ በኋላ ሁለተኛ ባጋንንት መንፈስ የሚሰቃይ የለም። ቦታው የሚታወቀው በዚህ ነው፣ በጠበላቸው ነው። ገብረ መንፈስ ቅዱስ በየትም በአገር ውስጥም ይሁን በውጭም ይሁን ብዙ አባቶች በዚህ በስለት ሰሚነታቸው ያውቋቸዋል። አሁን ይሄ ቤተክርስቲያን ሲሰራ ተለምኖ አይደለም። ይሄ እውነት ለመናገር ተለምኖ ጃንጥላ ተዘዝቆ ተለምኖ መለመን ክልክል ነው። እዚህ ደብር ላይ እንደውም ምንድነው ገብረ መንፈስ ቅዱስ የትም ሀገር በአገር ውስጥም ያሉት በውጭም ያሉት ያውቋቸዋል በስለት ሰሚነታቸው። በ3 አመት ከ3 ወር ነው ይሄ ቤተክርስቲያን ተሰርቶ ያለቀው። ተለምኖ ሳይሆን ወዳጆቻቸው አስራታቸውን በኩራታቸውን እየሰጡ ስለታቸው እየሰመረላቸው ደስ እያላቸው ነው የቤተክርስቲያን የተሰራውና በየትም ሀገር ሆኖ ባሉበት ቦታ ላይ ሆኖ የተሳለውን አቡነ ገብረ መንፈስ ቅዱስ ብለው ይሄ የቃል ኪዳን ቦታ ስለሆነ ስለታቸውን እየፈጸሙላቸው ምስክርነት እየመጡ ምስክርነት የሚሰጡ ብዙ ናቸው። አዎ የቤተክርስቲያን የቆየ ቤተክርስቲያን ነው። ህዝቡ በጣም ያምንበታል። ድርቅ በሚሆን ጊዜ ራሱ በጣም ዝናብ ሲጠፋ ተሰብስቦ ሲጸልይ 7 ቀን ቢጸልይ ዝናብ ምሕረት ያገኛል። ፀሐይ ጠፍቶ ዝናብ ያገኛል። ሰብሉም ከብቱም ሰውም እርጥብ ይረግጣል፣ ለምለም ያገኛል ከብቱም ማለት ነው። ይሄ እምነት አለው በጣም ቢታመምበት ህፃናት ቢታመም ከብት ቢታመም ተጎረቤት አንድ ሰው ቢታወክበት መጥቶ ሲጸልይ ምሕረት ያገኛል። በዚህ ህብረተሰቡ በጣም ያምንበታል። የቆየ ደብር በመሆኑ ስለሚሰማው ያምንበታል። በቃ ጻድቁን ይወዳቸዋል ህዝቡ በሙሉ ተህፃን እስከ አዋቂ ድረስ በጣም ነው የሚወዳቸው። ብዙ ተአምራቶች አሉ። በታቦቱ ሁኔታ ምሕረት ያገኙ ሰዎች ነው ያለው። በጣም የታወኩ ሰዎችን አይቻለሁ። በቃ በሚገርም ሁኔታ ላሞች የላቢ ወተት ሲያጡ እምነታቸውን ወስደው ለላሞቹ ቢረጯቸው ወተታቸው ጥሩ ይሆናል ማለት ነው። በዚህ ህብረተሰቡ በደንብ ይረዳል ያውቃል። እና እኔም ይሄን ያየሁበት ሁኔታ አለ ማለት ነው።